በሲና ሙሴን እግዚአብሔር ለምንድነው የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ ብሎ ያዘዘው የሚለውን እንድንመለከት ነው። እንግዲህ ሙሴ ያንን ሚስጥር ለማየት ጸጳጦስን ማለት ነው እሳቱ ቅጠሉ ደግሞ እሳቱን ሳያቃጥል ሳያጠፋ ተባብረው ይሄ የተዋህዶ ሚስጥር ነው። በእርግጥ በቤተክርስቲያናችን ይሄንን ባየ ጊዜ ለምንድነው ይሄንን ሚስጥር ለማየት ሲቀርብ ሙሴን የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቀህ ቅረብ ያለው የሚለውን እንድንመለከት ነው። እንግዲህ ያቺ ስፍራ የቤተክርስቲያን ምሳሌ ነች። የሚታየው ሚስጥር ደግሞ የተዋህዶ ሚስጥር ነው። ሚስጥረ ተዋህዶ ደግሞ በቤተክርስቲያን ስለሚነገር ስለሚተረጎም ስለሚሰበክ ያቺ ስፍራ የቤተክርስቲያን ምሳሌ ነችና ጫማህን አውልቅ ብሎታል። እንግዲህ በእስራኤላውያን ልማድ ወይም ደግሞ በባህላቸው አንድ ስርዓት አላቸው። አንድ ወንድ ልጅ አንዲት ሴትን አግብቶ ሲኖር ነገር ግን ዘር ሳይተካ ቢሞት ያቺን ሴት ወንድም ካለው ወንድሙ ያግባት የሚል ስርዓት ነበራቸው። ምናልባት ይሄን እስራኤላውያን ሲፈጽሙት እናገኛለን። በኦሪት ዘፍጥረት ምዕራፍ 38 ላይም እንዲህ ያሉ ታሪኮች ተጽፎ እናገኛለን። እና ነገር ግን ያ ሰው ምናልባት እኔ እሷን ማግባት አልችልም፣ ማስተዳደር አልችልም፣ ማግባት አልፈልግም ቢል በእስራኤል ሽማግሌዎች ሸንጎ ይጠራና ይሄንን ቃል ተናግረሃል ወይ የወንድምህን ሚስት አታግባም ቢባል አዎ ማግባት አልፈልግም ካለ ጫማህን አውልቅ ይባልና ያው ይሰደባል ማለት ነው። የፈት ቤት ነህ፣ ማስተዳደር የማትችል ደካማ ነህ እየተባለ እስከ 7 ቤት ወይም እስከ 7 ትውልድ ድረስ ይሰደባል፣ ይወቀሳል ማለት ነው። እና ጫማውን የሚያወልቀው ለምንድነው? ያችን ሴት ማግባት የማትችል ደካማ ነህ እየተባለ ይወቀሳል። ስለዚህ ሙሴም እንግዲህ በሲና ተራራ ላይ ወደዛ ሚስጥር ሲቀርብ ጫማህን አውልቅ ተብሏል። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሊጠመቅ ሲመጣ ቅዱስ ዮሐንስ የጫማህን ጠፈር እንኳን ልፈታ የማይገባኝ ብሎ ይናገራል። ይሄ ማለት ነው ሙሴን በኦሪት ጫማህን አውልቅ ተብሏል። ኢየሱስ ክርስቶስን ግን ጫማህን ማውለቅ አይገባህም ወይም ደግሞ ያንተን ጫማ መፍታት አይገባኝም ክሩን እንኳን እያለ ይመሰክርለታል። ይሄ ማለት ነው ሙሴ ምንም ንጹህ ቢሆን ምንም ቅዱስ ቢሆን እንዲሁም ደግሞ መና ከሰማይ ከጭንጫ ላይ ውሃን ቢያፈልቅ ሙሴ ቤተክርስቲያንን ማግባት ስለማይችል አንተ ቤተክርስቲያንን አታገባትምና ጫማህን አውልቅ ተብሎ እንግዲህ በሚስጥር ተነግሮታል። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ጫማውን አልፈታም። ለምን ቢባል ቅድስት ቤተክርስቲያንን የሚያገባት ሙሽራ የሚሆናት ክርስቶስ ስለሆነ ክርስቶስ ጋር ግን ሲመጣ ጫማህን ማውለቅ አይገባህም ተባለ። ሙሴ ቤተክርስቲያንን ማግባት ስለማይችል ጫማህን አውልቅ ተባለ። ክርስቶስ ግን ደሙን ጥሎሽ አድርጎ ቤተክርስቲያንን ስለሚያገባት ጫማውን እንዳላወለቀ አባቶቻችን ይህንን በሚስጥር አድርገው ያስተምራሉ ማለት ነው። ስለዚህ ቅድስት ቤተክርስቲያን ይህንንም ለነገረ ክርስቶስ ወይም ደግሞ የቤተክርስቲያንንና የክርስቶስን ሙሽርነትና እንዲሁም ደግሞ ሙሽሪት ቤተክርስቲያን እንደሆነች ሙሽራ ደግሞ ክርስቶስ እንደሆነ ምሳሌ በማድረግ አንስታ ታስተምራለች።